እነመናምን ቤት እኔ ማደሬ ነው። አንተ የታባ ነው የምታድረው? ማደሬ ነው። ማን ጋር ነው የምታድረው? አንዲት ኮረዳ። ወይኔ ቤተሰብ በቃ ጠልፈናል፣ ተመችቶናል። የት ነው የሚደርሱልሽ? በቃ ይመቻችሁ እንዴ ጭራሽ እዚህ። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ የጨረቃ ፋሚሊ፣ ዛሬ እንግዲህ ከዚህ በፊት እንትን ብላችሁ ነበር። ልክ አይደለም የለበሳችሁት እናንተ ልጆች፣ በስራ ለብሳችሁ ቀውጣችሁልን ኑ ባላችሁ መሰረት እንግዲህ እኛ ደግሞ የፋሚሊዎቻችንን ምክርም ተግዛጽም ምንጻጽም ምናምን እንሰማለን። ደግሞ ምንስር የማይደረግም ብላችሁ ድግል ታስለብኝ ነው። ይኸው ቆሜ ላሳያችሁ እስቲ። እንዴት ነው ወደ ታች ጀግና ነው የሚያደርገው ብለውኝ እኔ እናንተ አብራራ ትላለህ። ለብሼ የመጣው ወደ ታች ቅመሜንም ትላላችሁ በድጋሚ ማለት ነው። ግን ልክ ነን መሰለኝ። እግዚአብሔር ትንሽ እየተከራከረን ነበር ያደረግነው። ግን ልክ ነና ከሆነን ኮሜንት ላይ ያስቀምጡልን። እንግዲህ ፋሚሊያንስ ትላንትና ማታ ላይ በቅመም ቲክታክ ላይ የሚገርም ጊዜ ያሳልፈናል። ቀውጢ ጊዜ፣ ያበደ ጊዜ ያሳልፈናል። ዛሬም እንግዲህ ድምቅ ለማለት በሷ ቻናል መተናል ማለት ነው። ቅመሜን በቅርቡ ደግሞ 200,000 እናስገባለን ብለን ቃል ተገባብተናል አይደል? ከእናንተ ጋር ሰብስክራይብ ያላደረጋችሁ ሰዎችም ያደረጋችሁ ቅመሜን ወደ 300,000 በቅርቡ እንቀውጠዋለን ማለት ነው። የማነሽ ቅርቅር የማነሽ በቃ ገጠር ገባ ከኔ ያልገባ አርሰ አልበላ ቆይ እንዴ ማይክ ልሰርልሽ እንጂ ቆሚ ዝም ብለሽ እሱ ጋር ምን ያስቅሻል? አላቋርጭ መሬ ሳላይ ላፊን ቀይሬ እንዲህ ነበረ ካላልኩ ከትላንት ተምሬ አንቺ እስክትመጪ ድረስ እኔ ቲክታክ ሰርቼ ምን ብዬ አረባኬ እውነት እንዴት ነሽ ጀማው? ደግነሽ? ደግነሽ? አረ ደግነሽ። አሁን በእናንተ ፊት ደግሞ ከመቼም ከትላንት ወዲያ ምናምን ያደረጋችሁኝ ፕራንክ ዛሬ ይቅርታ ትጠይቂያለሽ። እንዴ ካልሽ ደግሞ ወይ አራ ምን ቆርጦኝ ምን አቅም አለኝ ሲጀመር ወርዶኝ አሽ መደምድሻለሽ አለኩ እኔ ምን አቅም አለኝ ማለት ያው ይቅርታ ጠይቃለሁ ማለት ነው። ይቅርታ የተከበሩ ቀብራራው ይቅርታ በደንብ ነው እንዴ ያልሽ ማለት በጣም ይቅርታ አጥፍቻለሁ፣ ስህተት ሰርቻለሁ፣ ይቅር በለኝ። ላስብበት። ግን ያበደ ነው ያምርብሻል። ኧረ ተው እሺ አንተም ያምርብሃል ሲዞሪ አንተ እሺ አረ እንዴ በዱላ ምንድን ነው የምትማታው? ምን ላርጋት እችልኝ ዛሬ ልጣለስሽ እኮ ነው የጠራሽ። ዛሬ እንን ለብሰን እንድንመጣ ቤተሰቦቻችንም ጠይቀው ነበረ። እሺ ያው ግን ከዛ በፊት ማለት ነው ትናንት ማታ ስለነበረው ጊዜ ማመስገን እፈልጋለሁ። በደንብ አመስግኝ። የምር የት ነሽ ታዲያ? አመስግኝ። እኔ ያለው የት ነህ? እኔ አንተ ከጎኔ ስትርቅ በጣም ይበርድሻል። ብርድ ይሰማኛል፣ ብርድ ይለኛል። ሽጉጥ ላርግሽ እንዴ? ሞትብሃለሁ። አውሬው እሺ ከኋላ ያቱና እኔ ጠላቴ ወዳጄ ከኋላ ሲሆን ደስ አይለኝም። እኔ ጠላትሽ አይ ወዳጄ ልክፈልሽ። ኧረ በእግዚአብሔር እንደ ሄዱላ ማን የሰጠ መቼ የሚፍታ ነው አይደለ? እንደዚህ አይነት ነገር ከመጥረጊያ ወርጄ ነው። እሺ ተዋት ማታ ይሄን ፍለጋ እኮ ነው ዳርቻር ምለው። እኔ በቃ ልሄድ ነው። ክፍሌ ገብቼ ክፍሌን ቆልፈዋለሁ። ወንድ አታበሳጨኝ። እኔ ስናደድ ማረገውን አላውቅም። አመስግኘውን እኮ ከኋላ ጎዳሽን እባክሽ ስናገር ከኋላ ያቱና እዚህ ጋር እንዴ አታወሪም እንዴ? ላመስግናልሽ እኮ እኔም እኮ አትማታሽ። እሺ አልመታሽም እንጂ ምንድነው ከምትመታኝ ከኋላ? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላ መቼም። ኧረ እባክህን እሺ ስጠኝን እያያዘው ዱላውን አይደል? የምር በአንቺ አያምርም እኮ። ችግር የለውም ያመጣሁልሽ። እሺ እንዴ እሺ ቆይ መጀመሪያ ሰላም ልበላቸው። ቅድም ማለት ነው እዚህ ጋር ቁጭ ስል ይህ መሀል ክፍት አላለም።
ወይኔ ረስቼዋለሁ እኮ እግዚአብሔር። ቀልጠፋ አትልም ስትቀመጥ ሰብሰብ። እኔ ምን አውቃለሁ? እኔ እንደዚህ እኛ ሴቶች ቀሚስ ስንለብስ እንደዚህ ነው። አሁን ሱሪ የምንለብሰው ሴቶች ለምንድን ነው ሱሪ መልበስ የጀመርነው ሲባል በዚህ አይነት ተጽዕኖ እየደረሰ ስለሆነ ነው። ስንቀመጥ ሁሌ ፕሮቶኮል ይፈልጋል እንደዚህ መቀናጣት። ለዛ ነው ሱሪ ስንለብስ ደግሞ መሰብሰብ ታውቂያለሽ እኮ መሰብሰብ እንደዚህ ማለት አለብን። ቀሚስ ያው ክፍት ስለሚሆን ያው ዋናው መረዳት ነው። መረዳት ማለት መረዳት ወይ እንግዲህ ወደ ቁም ነገሩ ስንመለስ ቤተሰብ ታው አንተ ብለሽ ነካ አድርገሽ ይበላ እንዴ በዴ ምን አለ በዴ አታርፍም እንዴ? እሺ ለማንኛውም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ከዛ ደግሞ ትናንት ማታ ስለነበረው ነገር ቴንክ ማለት እፈልጋለሁ። ያው ላይቭ ገብተን ነበር ነው። እሺ ይቅርታ። ወይ አንተ ይሄ እኮ ማለት ነው እዚህ ጋር ካለኝ እሞትብሃለሁ። ወይ የቱ ጋሽ? እዚህ ጋር እስቲ እሺ ግቢ በእግዚአብሔር። እንዴ አንተ እኮ ነው ሙድ እኔ በምንም ብዬ እንዴ በቆምኩኝ ሙድ እያስከነው አልሽ። ቁጭ በል እሺ። ሲጀመርም እንደዚህ ስታየኝ አላማረኝም። አሁን ምን ያረገችውን ብትነግሪኝ። ማታ አምሽታ ገባች አሉ። አዎ ከጎረምሳ ጋር እነ ምናምን ቤት እኔ ማደሬ ነው። አንተ የት አባ ነው የምታድረው? ማደሬ ነው። ማን ጋር ነው የምታድረው? አንዲት ኮረዳ። ወይኔ 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 ቤተሰብ በቃ ጠልፈናል፣ ተመችቶናል። የት ነው የሚደርሱልሽ? በቃ ይመቻችሁ። እንዴ ጭራሽ እዚህ ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበብሱ ኖርማል ያበሻ ልብስ ገብተሻል። ከዛ የሀገራችንን ባህል ደግሞ እየለበስን እኛም ማስተዋወቅ ግዴታ አለብን አይደል? አይደለ? እስቲን ካሰርሽ በኋላ የሆነ 5 ደቂቃ ወደኋላ ትያለሽ መሰለኝ። ቆይቶ ነው የሚታየኝ ነው። በቃ ምታይ ነበር እኮ እኔ አይደለሁ። እንደዚህ ማርያምን በጣም ነው የምናደደው እንደዚህ ስትኮፈሺ። ሁሌ እናትሽ በጣም አንቺ ወይ ጉድ። እራት ልጋብዝሽ እንዴ? ኦ ማይ ጋድ በጣም ደስ ይለኛል። ሙሜን ተላላ በቃ ፉገራ እንዴ እራት ልትጋብዘኝ ነው? ፊቴን የምታይኝ ግን እያመመኝ። መቼ መጥቶሽ? አሁን ምን አድርገሽ? ጆሮሽን ያስኩት? አይ ፊቴንም መተኛል። እንዴ ያስኩሽ? በዚህም መተኛል። እንዴ ያስኩሽ? መተኛል። ምን አትራቂኛ። አንገቴ ልትሰብሪ ነው እንዴ አንቺ? እሺ ሳመኝ። እምቢ ነሽ? እምቢ ና እንዴ? እምቢ ካሉ በኋላ የምና ነው? ኧረ ህግ አለ። ህግ ባለበት ሀገር ዶንት ተች ዚስ ፌስ። ዚስ ኢዝ ማይ ፌስ። እስኪ ህግ ይድረስልህ ለኔ። አዎ እሺ ያዝልኝ መረጃ ችግር የለውም። አስጠንፈግድሻለሁ። አስጠፈንድሻለሁ። አስጠፈግንሻለሁ። ይሄ ድብቁ ውበት እንዲወጣ አልፈልግም። የኔ ሸበላ